ወጣቶች ላይ አትኩሬ ይናገራል። የሚበረታውም ንግግሩ እዛ ላይ እና በወጣት ህይወት ላይ በመስማትና በመመካከር ዙሪያ ሁለት ችግሮች አሉ። አንዱ በወጣት ህይወት ላይ ያለ ችግር አለመስማት ነው። መስማት ሳይሆን መስማትን እመጣበታለሁ። አለመስማት፣ ራስን ማዳመጥ፣ በራስ መሄድ፣ ይሄ የመጀመሪያው ችግር። ራስን ማዳመጥ፣ በራስ መሄድ። ይሄ በሰለጠነው ዓለም ላይ ምንድነው? ህፃናት የሚገርማችሁ ነገር ገና እንዳደጉ I know it, I can do it እና ምንድነው ዓለም በአሁኑ ዘመን በወጣቱ ህይወት ውስጥ የሚያስተላልፈው ነገር ጥሩ ነው። ኮንፊደንስ ጥሩ ነው። በራስ መተማመን ጥሩ ነው። ግን ልክና ድንበር አለ። በራስ መተማመን አለመስማትንና አለመመከርን ውስጥ ማድረስ የለበትም። በራስ መተማመን ልድገምላችሁ፣ ወደ አለመስማት ወደ አለመመከር ማድረስ የለበትም።